የሚኒስትሮች ምክር ቤት ባካሄደው 80ኛ መደበኛ ስብሰባው ላይ ከተወያዩባቸውና ካጸደቋቸው ጉዳዮች አንዱ የቋንቋ ልማትና አጠቃቀም ረቂቅ ፖሊሲ ነው። የባህልና ቱሪዝም ሚኒስቴር የቋንቋ ፖሊሲን ማዘጋጀት ያስፈልገው ራሱን የቻለ የቋንቋ ፖሊሲ ከዚህ በፊት ባለመኖሩ በቋንቋ አጠቃቀም ጥበቃና ልማት ረገድ የሚነሱ ችግሮች የሚፈቱበት የአሰራር ስርዓትና መርህ ማበጀት በማስፈለጉ ነው ተብሏል። ስለ ቋንቋ ፖሊሲው ለረጅም ዓመታት ከሚኒስትር መስሪያ ቤቱ ጋር በመሆን የተለያዩ ጥናቶችን ሲያካሂዱ የቆዩት የስነ ልሳን ተመራማሪዎች ፖሊሲውን ለመቅረጽ የተሄደበት ሂደት ጥንቃቄ የተሞላበት መሆኑን ተናግረዋል። የትምህርት ሚኒስቴር አባል የሆነበት እንደዚሁም ደግሞ የፌዴሬሽን ምክር ቤት አባል የነበረበት ከጠቅላይ ሚኒስትር ጽሕፈት ቤት አባል የሆነበት ሌሎችም እንደዚሁ አግባብ ያላቸው አባል የሆኑበት አቢ ኮሚቴ ወይም ስቲሪንግ ኮሚቴ ተቋቁሞ ነበር። ለነሱ አቅርበን እነሱ አይተው የሚያሻሽሉትን እንዲሻሻል ተደርጎ ከዛ በኋላ ነው እንግዲህ ያን የመጣውን መረጃ መሰረት በማድረግ እንደዚሁም ደግሞ ዓለም አቀፍ ተሞክሮዎችን መነሻ በማድረግ በዛ ላይ የተደረጉ ጥናቶችንም መነሻ በማድረግ ለጥናት የተዘጋጀ ነው። የሌሎች ሀገሮችን ተሞክሮም ለማወቅ ከባለሙያዎች ውስጥ ሁለቱን ወደ ደቡብ አፍሪካ ልከን እዛ ያለውን ተሞክሮ ለማጥራት ነው። ለ6 ዓመታት ጥናቶች ሲካሄድበትና ውይይት ሲደረግበት የቆየው ሀገራዊ የቋንቋ ፖሊሲ ለፌዴራል መንግስት የሥራ ቋንቋ እንዲሆንም 5 ቋንቋዎችን ተለይተዋል ተብሏል። አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛና አፋርኛ ናቸው። እነዚህ የክልል የፌዴራል መንግስት የሥራ ቋንቋዎች እንዲሆኑ የታጩ ናቸው። እነዚህ ቋንቋዎች ቀደም ሲልም በየክልሉ ህገ መንግስት ውስጥ የሥራ ቋንቋ ሆነው ላለፉት 25 ዓመታት ያገለገሉ ቋንቋዎች ናቸው። እነዚህ ቋንቋዎች ለሀገር ውስጥ ብቻ ሳይሆን ለኢኮኖሚክ ኢንቴግሬሽን ለአፍሪካ ቀንድ በስፋት የሚነገሩ ስለሆነ አንዱም ክራይቴሪያ ድንበር ዘለል መሆናቸው የጸደቀው የቋንቋ ፖሊሲ ሰፊ ጊዜ ውይይትና በጀት የሚጠይቅ በመሆኑና ለመተግበርም የህገ መንግስቱን ማሻሻያ የሚጠይቅ በመሆኑ ከ10 እስከ 15 ዓመታት ሊፈጅ እንደሚችል ምሁራኑ ጠቁመዋል። ቋንቋ ፖሊሲው በጣም ኮምፕሬሄንሲቭ ነው፣ ሰፊ ነው። የማይነካው ዜጋ፣ የማይነካው ክልል፣ የማይነካው ሴክተር የለም። በጣም ሰፊ ጉዳዮችን ይዳስሳል። ይሄን ብቻ ነው። ስለዚህ ሰፊ ዝግጅት ይፈልጋል፣ ብዙ ገንዘብ ይፈልጋል፣ ብዙ ውይይት ያስፈልገዋል፣ ጥናቶች ያስፈልጉታል። በሂደት ስራ ላይ የሚውል እንጂ ነገ ጧት ተመስተን ጸደቀ ብለን በሙሉ ምን ተገብረው አይደለም፣ ጊዜ ይፈልጋል ማለት ነው። ይሄ ቋንቋ ፖሊሲ ምናልባት 10 እና 15 ዓመት ጊዜ ይወስዳል ሙሉ በሙሉ ለመተግበርና ኢንቴንሽኑ ነው ይሄ እና ምናልባት የህገ መንግስት ማሻሻያም የሚጠይቁ ጉዳዮች አሉ። አሁን የተባለውን ፖሊሲ ተግባር ላይ የሚያውል በሚኒስቴር መስሪያ ቤት ደረጃ ሊሆን ይችላል፣ ራሱን በቻለ ተቋም ደረጃ ሊሆን ይችላል። የተጠናከረ የሰው ኃይል ያለው፣ የተጠናከረ አቅም ያለው፣ የተጠናከረ ስልጣን ያለው ኃይል ያስፈልጋል። አዲሱ የጸደቀው የቋንቋ ፖሊሲ አንድ የጋራ ማህበረሰብ ለመገንባት የሚደረገውን ጥረት ያግዛልም ተብሏል።